Enquanto se Mamma Baba. ገና ካንተ ጋር ሳመት ምናምን አትለኝ እንደዛ አላልኩም እኔ እንደዛ አላልኩም ወራጅ ምናምን ብለኝ ሞረት ይያል ያባሉ አሁን ለምሳሌ አሁን አንተ ለምሳሌ ስታገባኝ የነበረው ጸባይና አሁን ያለው ጸባይ አንድ አይደለም ለምሳሌ ማለት ነው የልጅነት ጸባይ ነው ያው እንግዲህ ደግሞ የልጅነት ጸባይ ነው ሰላም እንዴት ናችሁ እንኳን በሰላም መጣችሁ ዛሬ አንቨርሰሪያችን ነው ነው ቡና እንጠጣ ዛሬ ምንም ነገር የምናደርገው ነገር የለም ቡና ነው የምንጠጣው እና ነው ቡና እንጠጣ በጣናችን እየጨሰ ነው ኬክን ቆርሳለን ቡና እንጠጣለን ልጆች ቤት ናቸው ከትምህርት ቤት መጣው ኬኩ ይሄን ይመስላል አሪፍ ነው በጣም ነው የምወደው ይሄን ኬክ ይናላ ምን ታረግ ነው ቆርስ ነው እንዴ ብቻህን እዴ ጥላይ ምንድነው የሚባለው ለመሰለኝ ዘፈን Who's holding? Dakin! Nanji! Cake look what's it called now? Does he know? Yeah. Happy anniversary. Okay, photo on sir. Yes, sir. Baza. Happy anniversary is the final Monday? There's no song for that. Wow, so nice as it. Happy anniversary. Wow. Mimi. Quando se alachu? Quando se alachu? Mamma Baba. Mamma Baba menshi. Quando se alachu? Oh, okay, በቃ አለቀ ንልቀም እንዴ Okay. Thank you very much. Thank you Amani. No. Crispy ነው yeah. Okay, ኬኩ ተቆርሷል ትልቁ ላንተ ኬክማ ሁለታችን ቁጭ ብለን ነበር መብላት የነበረብን ሼር ማድረግ ራሱ አልነበረብን ማለት ይሄን ድንብርኩ ከስኩ እየጀፈረ ሳቆርስ ነው ወይ ዛሬ ከሽከሽ ይላል ራሱ ገና ነው ፍሬሽ ስለሆነ ነው ያ ፍሬሽ ሳቆይ አልገባም ለዛ ነው ኦኬ ቆረስኩት እኮ አባት ከታች ሲቆርስ ያስቸግራል ነገር ነው ለረዲት ነገር ኬክ መስጠት ስትታገል በዛች ኬክ እንኳን ቆረስኩት ስትል ነበር አሁን ነው ስርገብቻለሁ አልገባውም ማለት ነው ያ ፕሌታን ያ ፕሌት አልመጣችም በቂ ይውላ አልቆረስኩት ስለሽ መጥተሽ እንዳለ አይ በሉ ኬክ ተጋበዙ ምንም አልቆረስሽ አይ እንትን መስቸግራ ከታች እንትን ለማለት ደረቅ ስለሆነ እንብላ እንኳን አደረሳችሁ በጣም ይሄ ኬክ ይሁት ምን እንደሚያክል የወሰድኩት ይሁት ብቻ የእናንተንም የኔንም እኔ ነኝ የምበላው እንደምታውቁት በጣም ትልቁን ያስኩት እኔ ነኝ ሼር አላረግም ለማንም መጀመሪያ ቡናችን ብንጠጣ ይሻላል ቡናው ይጣፍጣል ምን ከበላን እንዳልቀመሰ ለሞን እንደዚህ my cake Yeah. You didn't make it. It's technically our. They take over already. We all have a part in making this, you know. Anniversary. Why not that money? We play a huge part in marriage, you know. Oh, okay. So this is technically our anniversary too. We played a huge part in your marriage. I'm just saying. Oh my goodness. You look at lema black now. I'm just saying, being honest. What about you? Huh? I'm here for the cake. Aman, he said I'm here for the cake. What about you? The cake is good. I'm here to celebrate for you guys. Oh, thank you so much. Yeah, see that sutota lish bilay ነበር እኮ ስጦታ ይላል አምጣ Okay, ብላ ነጨርስ okay. እና ያዊ Like even after just finding out today. Yeah, when we're coming back from school. ዘንበል ጎበዝ ነው እሱ ጎበዝ ነው at least በሰማ ሰዓት ሬዲ ሆኗል Like because right when you guys in the car. እነሱ ያላረጉትን ያቢ ሲያረግ ተናደዋል ያቢ ጌታላጣ ስጦታ It better not be a wash the dishes. እሱ ነግራለሁ I made it and then I asked if we're doing it today. እሱ ነግራለሁ ሁሉ ጊዜ ዋሽ እኔ ቃጥባለሁ እኔ ቤት አጸዳለሁ ነው የሚለው ዛሬ እስቲ ምን እንዳለኝ ያብን ሰማዋለሁ I didn't get food either.
I know. Okay, I'm done. Themselves. Okay, Can I have it too? ያ ቤት ስጦታ ነው። ጸጥታ እንዴ እንስማው ለኔና ላንተ ነው ለካ ለኔ ብቻኛ መሰለኝ እሺ ሃፒ አንቨርሰሪ ላቭ mom and dad wow that's mom and dad no wait no dad no me dad no mom even David no no him dad seriously look at it no him and dad thank you Abby thank you kana so fullyኛል at least thank you Abby ተባረክ ማን ደግልኝ አባቱ አያርነ ካንተ ይፈልጋል የሚገርም ነው ነይማ የሲኒ ማስቀመጫ ሲኒ ማስቀመጫ ተረስቷል ነቃ ጎሽ ተነሻ ማሲኒ ማስቀመጫ እዚህ ውስጥ አለልሽ ከዚህ ከሳንት ውስጥ ያ አንቺ ራሱ ልትቀመጥ ይችላል አጠርኩክ ምን ነው ወደ ጎን ነሽ ወደ ፍለፊት ነው ያለብሽ እንደዚህ ምን ነው ዋይ ምን ችግር አለ እዚህ ጋር አባማ እዚህ ሰባ መሳለሽ ኬኩን አቀዘቀዝሽብኝ እና ቀደም ኬኩን አቀዘቀዝሽብኝ ይለኛል ሰማሽ ኬኩን አቀዘቀዝሽ ቴንክ ዩ ማዬ ወይ ኬኩን አቀዘቀዝሽብኝ ሌባ ትታያለሽ ስትሰርቂ ይሄ ነግሬሻለሁ አዙር ካሜራው ላይ ስለሆነ ስትሰርቅ እየታየች ነው እና ጠጡ እኔ ተጣላችኋለሁ እናንተን ፋታ ችግር የለውም የኔ ግን በወተት በቡና ነው ቡና በወተት አይደለም ወተት በቡና ነው የሚባል ወተት በቡና ነው ቡና በወተት ነው የሚባለው ወይት ነው ሲበዛ ነው አረ እቺ ወተት በቡና ነው ኦኬ የኔ ወተት በቡና ነው ቡና በወተት አይደለም እንዴት ነው ግን እስቲ ቆይ ትዳር እንዴት ነው ዳርኮኝ እግዚአብሔር ይመስገን እንዴት ነው እስካሁን ድረስ ከትዳር ምን አገኘ ምንም ያገኘ ነገር አለ ያው ዳግም ግድ ተናግሯል ነገሩ እኛ አንደኛው ምክንያቶች ነን ብሏል ስለዚህ ለምን ለትዳሩ ነው ለትዳሩ ምክንያቶች ለትዳሩ ለነሱ ምክንያት ወለድ ምክንያት ትዳሩ ነው አይ እሱ ግን ለእናንተ ደግሞ በትዳር ለመቆየት ምክንያቱ እኛ ነን ብሏል እንትን ማርጨ ይሄ በልተኩ ነው ማርኩ አይደለም ይሄ ስለበላ ነው እንትን ያለ ከርግጠኛ ነኝ እና አጠፋን አይኑ ቅድሚያ እንደ ኬክ ይበላል ልጆቹ ናቸው አስቆራሱን በግድ ወይስ ግን ለእናንተ ትዳር መቆየት የኛ ለመወለድ ምክንያት አለው ይላል አነታ አረ በቃ ስኳር እኮ ለማር ነው እና ምክንያት ይሆናል ለነሱ ያ ይድሮ እናቶችና አባቶች ከይሻቸው ይነገር ሲቆም ተሰረኝ በቃ እንደ ቤት ውጭ ተታፈነኮ እንዴት አለ እንደ ቤት አንታይም እኮ አሁን እኮ ዳመና ውስጥ ነው ያለ ነው ይሄ አይታይም እንደ ዳመና ውስጥ ነው አረም ታይም ወይ ግን በጣም ነው የምትወደው በጣም ነው የሚወደው አማኑ ደግሞ ጣና አይወድም በስመ አብ ወልድ መንፈስ ቅዱስ እንዴት እንደሚሉ ብታያቸው አማንዬ አባቴ ይኸው ጣን ጨምር እያለ ቤቱ አልታፈነ እኮ አባቴ ይኸው ጣን ይወዳል እሺ ቀጥል የድሮ እናቶቻችን ብለን ያቆምከው ነው ትዳር ተነስሙ ልጅ ከወለዱ ከምን በኋላ መለያየት አይፈልጉ በቃ ከዛ በኋላ 10ኛ ዓመታቸውን 20ኛ ዓመታቸውን 30ኛ ዓመታቸውን ይቀጥላሉ ከዛ በኋላ በቀጥል ነው ስለዚህ ልጆች ምክንያት ናቸው አስተዋጽኦ ያደርጋሉ ነው እያልተኛለሁ ያው ጊዜ ግን ብዙ ሰዎች ያው ወጣቱ አይደለም አገባም አላገባም ወለደም አልወለደም ለመለያየት ችግር ያለበት አይመስለኝም አብዛኛው እነዚህ ምንድነው ፌመስ ሴሌብሪቲ ምናምን አካባቢ አንተ ደግሞ እዚህ ሀገርማ ምን መፍተም እንደውም ሲጋቡ ቶሎ ለመፋታት የሚቸኩሉ ይመስለኛል ሳስበው ኢትዮጵያ ውስጥም እንደዛ ነው ኢትዮጵያ ውስጥ ገና ቀስ እያለ እየተለመደ መጣ ግን እዚህ ሀገር ሴሌብሪቲዎቹ በብዛት እኔ በዴት እያደረጉ ረጅም ጊዜ ቆዩና ትዳር ሲገቡ ቶሎ የመለያየት እንትን አለባቸው ለምን እንደሆነ አላውቅም ትዳር አይወዱም ኤኒዌይስ እግዚአብሔር ይመስገን እግዚአብሔር ይመስገን ለሚመጣው አመት የሚያደርሰን ክራም ይገባኝ እኮ ነው እኮ እኔ እኮ ጥሩ ሚስት በሰላም ይኖሩና ልክ ሲጋቡ ይፋታሉ
ግን ከዛ በኋላ ቼክ መደራረግ ይጀምራል። ልክ ሲጋቡ ይመስለኛል ምርቴ አሁን አንተ ልክ ሲጋቡ ፈርሟል። ከዛ አንተ ካምፓኒ አንተ እኔን መባባል ይጀምራሉ መሰለኝ የተገባ የተወጣ ምናምን እሱ ልክ ናቸው እውነታቸው ነው። አሁን አንተ ግን ከዛ በፊትም ሳይጋቡ አብሮ ለምሳሌ ወልደው እኮ አንድ ልጅ አይደለም 2 ልጅ 3 ልጅ ወልደው አብሮ ስንት አመት ኖረው አይሳየቁም ማለት ነው። ይገቡ ምን ሰራክ ምን አመጣ ምን ገበያ መጣ ምናምን አይባባሉ። ልክ ሲጋቡ ይዛ ጊዜ ነው ሲጋቡ ነው ችግር አይደለም። ሜቢ ለመሰለህ ሄጣን ግን በጣም ተዋፈረተው በዛ ምን መሰለህ አይ ቲንክ ይመስለኛል ሳትጋባ በፊት አብሮ ብዙ ጊዜ አይኖር ይሆናል ሰፓሬት ይሆናል የሚኖር ከዛ ከተጋቡ በኋላ ግን አብሮ መኖር ሲጀምሩ ጸባይ መታየት ይመጣል። አሁን ለምሳሌ አሁን አንተ ለምሳሌ ስታገባኝ የነበረው ጸባይና አሁን ያለው ጸባይ አንድ አይደለም ለምሳሌ ማለት ነው። የልጅነት ጸባይ ነው ያው ጊዜ ደግሞ የልጅነት ጸባይ ነው አሁን የልጅነት ጸባይ ነው ማለት ነው። ያኔ ልጅነት ጸባይ ነው እሱ ያስኬዳል ለነገሩ ለምሳሌ ሰው ልጅ ደግሞ የበሰለ ስትል የአደግ ስትል ነገሩ ባትለወጥ ነው የሚገርመው። አንድ ቅድም ያዩት ነገር ልክ ፎርዋርድ ሼር ላደርግሽ ነበር ሶፍት ላይ ቪዲዮ ያ እና ሁለቱ ባልና ሚስት ናቸው። እሱ ሆነ ምናምን ያጣጣባል እሱ ለኳሷ ደግሞ ምግብና ተከታተፋለች። ከዛ እሷ ነች ፖስት ያደረገች ይመስለኛልና ፋሚሊ እና ወላጆቻችን ፓስታ ወይ ዳይሬክት ይችላሉ ልጆቻችን አግብተውን ወደና መጥተው አግብተው ጥለው ይሄዳሉ። ጓደኛ ይመጣል ጓደኛ ይሄዳል እና ሁሉ ጊዜ አብረን ያለን ሁለታችን እስከምን ሞት ስለዚህ ከሁሉም ቅድሚያ መስጠት ለራሳችን ለምርጃችን ቅድሚያ መስጠት ያለብን ምናምን ብራ ይሄ አንተ ሐሳብ ነው እርግጠኛ ነኝ አይደለም ብዙ ጊዜ እንደዚህ ስለምትል ብዬ ነው። እሺ አይደለም ግን ልክ ነው ትክክለኛ ግን ስክል ሼር ላደርግልሽ ነበር ሳይሆን አንቺ ሼር ስለማታደርግ ታደርኩልሽ ይሄ የእሱ ሐሳብ ነው። ብዙ ጊዜ እሱ እንደዛ ነው የሚያስበው በነገራችን ላይ እኔ ግን ለምንሽም ታስቢ አይኑ መጨረሻ ላይ ሁለታችንም እንደምንቀር ግን አንዳንድ ጊዜ ደግሞ እንደዛ ማሰብ አልፈልግም። እኔ ሁሉም አብረውኝ እንደቆይ እንዲቆዩ አድርጌ ነው የማስበው። ነው እኔ ለዚህ አይደል እንዲያውም እኮ ጎረቤታችን ቤቱን ከሸጠ ካጠገባችን ጎረቤታችን ቤቱን ከሸጠ ካጠገባችን መግዛት አለብን ማለት ነው። ለዛ ነው ለዛ ነገር የለም። ያው ዝቱ ምን ነው ከማስቆም አይደለም ልጆቻችን አግብቶ የራሳቸው ችሎ መኖር አለባቸው። የምን መለጣጠፍ ነው አይመችኝ እንደዚህ ሁለተኛ ሁሉ ሰው በያለው መኖር የሚጀምረው በሁለት እግሩ ሲቆም ነው። አሁን ደጋ ትዳር እንደዚህ ነው ማለት ነው። እኛው ለብቻችን ስንሆን ነው ማለት ነው። ገና ማን ነው አሁን የሆነ ሰው እየደወለ ነው። እንብላ ኬካውን አሁን ቡናዬን ጠጥቻለሁ። እኔ ወደ ኬኬ ተመልሻለሁ። ከዛ ለሰኔ ደብዳለ ከሸል ይሄን የሚያክል ግን እንጆሪ አይቻላቅም ማለት በጣም ትልቅ ነው። እነሱ ደግሞ ገዘው በጣም ትንሽ ነች። ይሄ በጣም ትልቅ ነው። ከየት ነው የሚያመጡት እነሱ? ከጣሊያን የምር አያችሁት ምን እንደሚያክል? በስመ አብ ወልድ። አሁን እንዴት ነው የምበላው? አይቆመጥጥም? አይቆመጥጥም። እኔ ምን ጥያቄ ልጠይቅም። ላላገቡት ምን ትመክራቸዋለህ? እስቲ ንገራቸው። ላላገቡት አግቡ ምክንያት ምናምን አትጠይቁ። ዝም ብላችሁ ግቡ። እኛም እንደዛ ብለን የገባነው ምክንያት አትጠይቁ። ሰማችሁ? ብቻ ምክንያት አትጠይቁ። የኔ የምትሉት የምትወዱ ሰው ካገኛችሁ አግቡ። ምክንያት መጠየቅ አያስፈልግም። ከትዳር ከባዱ ነገር ምን ይመስላል? ከትዳር ከባዱ ነገር ምን ይመስላል? I don't know. ቅላትሽ ነው የሚወስነው ሁሉ ነገር። የምታከብጂው አንቺ ነሽ፣ የምታቀይው አንቺ ነሽ ብዬ ነው የማስበው ነው። ነገሮችን ካከበርሽው ይከብዳል፣ ካቀለልከው ይቀላል፣ ካቀለልሽው ይቀላል። ኦኬ። እንደገና ደግሞ ሁሉ ጊዜ መኖር ያለብሽ ማሰብ ያለብሽ ባለሽበት ሁኔታ ላይ ነው እንጂ ትዳር ላይ ሁሉ ጊዜ ምንድነው ብዙ እናቅዳለን አይሳካም፣ ወይም ምንም ላይ ስላለ ወይም ገበያው ሰው ሊሆን ይችላል። ግን ያንንሲን አምኖ መቀበል እግዚአብሔር የፈቀደ ይሄ ነው ማለት ከዛ ደግሞ መቀጠል ነው። ግን የብዙ ሰዎች
ትዳር ከጀመሩ በኋላ አይደለም። ብዙዎቹ እንደው ችግር የሚፈጥርባቸው እኔ ብዙ ጊዜ በመናገረው ነገር ምሳሌም አለኝ እና ልክ ለምሳሌ ወጣት ሆነው እኔ ብዙ ለነገር ጓደኛ ወጣት ሆኜ እንደዚህ ጓደኛ ምናምን ቸበርቻቻ ምናምን ብዙ የለም። ግን እነዛ ሰዎች ልክ ትዳር ሲይዙ አሁን ቅላችን ሪሴት ማድረግ አለብሽ አይደል? ያንን ነገር ሉዝ ማድረግ አይፈልጉም። እነሱ ማፈልጉ ግን ነው ማፈልጉ ብቻ ሳይሆን መለወጥ የማይፈልጉ ይቅላታቸው የሚያስቡት ምንድነው ቤት ውስጥ ቢሆኑ እዛ ምን እንዳመለጠኝ ብሎ ነው የሚያስቡት። ቁጭ ብለው እንዴ አንቺ በቃ ቁጭ ነው ያለውበት አሁን ባለ ትዳር ነኝ። ስለዚህ በተቻላቸው መጠን ያንን አምኖ መቀበል አይፈልጉም። ልክ ለሚያስቡት አሁንም እንደ ሲንግል እንደሆኑ ነው ከስራ እንደወጡ ወይም ቀጥታ ወይም ፈለጉበት መሄድ ይፈልጋሉ። አንዳንድ ጊዜ እኮ ምንድነው የሚባለው ስሙ ሌላ ነገር ሳይሆን ለምሳሌ እኔ አሁን ተነስቼ ዝም ብዬ ብሄድ የኔ ሜዳ አለ። ግን አሁን መንገር አለብሽ አንቺ እንደዚህ ሰምን አፕል አሁን ብቻሽን አይደለም አንድ ነገር ቢፈጠር አፕል ማድረግ ወደ ብቻ አይደለም ቤተሰብንም ጭምር ነው ብዙ ነገር ማፍለክ የምታደርገው። ስለዚህ ያንን ማሰብ አለበት። እነሱ እኔ ጧት ስወጣ በፊት ብቻዬን ነው አንድ ነገር በሆነም ምናልባት ራሴን ብቻ ነው እንትን ብለው ግን ልክ እንዳገቡ ልጅ ከተወለደ በኋላ ስለዚህ አሁን ምን ማስተሳሰብ ለዚህ ቅድም እንዳገም ልክ ነው ያልኩት ስለዚህ ነው። ኦኬ ልጆች ለምራስሽን ጠብቅ ያደርጉሻል ከብዙ ነገር። ስለዚህ እና ያ ነገር እንደገና ደግሞ ለምሳሌ ብቻሽን ስትሆኚ አሁን አልኩሽ ከሲንግልነታቸው ወደ ሲጋቡ መስተካከል ያለባቸው ነገር አለ። እንደገና ደግሞ ልጅ ሲወልዱ ደግሞ እንደዛ መጥቶ ራሱን አብዲት እያደረግሽ መሄድ ያለብሽ ከጊዜው ጋር ልጅ ልጆች ህፃን ሲሆኑ ቲኔጀር ሲሆኑ ራሱ እንደምትለዋወጡ አንቺ ማኔጅመንት ሲሉ የተለዋወጠ ነው የሚሄድ ያለበት እና ግን ሁልጊዜ በአንድ ይሄ የማይሮል ብለሽ ከሄድሽ እሱ አይሰራም። ሁለተኛ ደግሞ ብዙ ጊዜ ነገሮች እነዚህ እኔ የሚባለው እኔ የኔ ምናምን ብሎ ነገር የለም። ነገር ቀስ ያለ በነገራችን ላይ ነው እንደዚህ ሲል ስንት የኔ የሚባል የለም ሲል ዝም ብላችሁ እንዳሰሙት እሱ ብዙ ጊዜ እኔ የሚለው ነገር አለ። እኔ ስላችሁ እንደዛ ስላችሁ የኔን ጊዜ እፈልጋለሁ የሌለኝን ነገር ማለት ነው። እኔ መጠየቅ እኔ ምንም የሌለኝ ነገር ቢሆን የኔ ምለው ነገር ነው እኮ እንደሱ ደግሞ እኔ አትበል ይፈልጋል ግን የለውም እንደማይሳካለት እያወቀ ማለት ነው ሁሉ ጊዜ እኔ እንዲያርጌ ብሎ ሲል እኔ እንዲያርጌ አትበል እኛ እያልክ አውራለሁ አለው። ምክንያቱም ራሱ እኮ አሁን ጧት ስራ ላይ እንኳን ስበላ ራሱ እንብላ በልና ምን እኮ የሚባለው እኔ ልብላ ማለት አልችልም። የኔ የሚባል ነገር የለም ነው። እኔ ሁሉ ጊዜ የሆነ ነገር ሳቅድ እኛ እያልኩ ነው የማቅደውና እኔ እያልኩ አላቅድም። እሱ ደግሞ እኔ እያለ ሲያቅድ አሚን እኛ እዛ ቅድ ውስጥ እኮ እኛ አለንበት ግን እሱ እኔ እያለ ሲያቅድ እንደዛ ማድረግ አልችልም ብለዋለሁና እኔ ቅድ ቀይያለሁ ምን ቆይ ይችላል ከካከልኩ እና እኔ አትበልለዋለሁ ሁሉ ጊዜ በትዳር ውስጥ እኔ የሚባል ነገር የለም። እና እኔ ደግሞ ምን እለዋለሁ መሰላችሁ ያ ሌላው ነገር ደግሞ እንደዚህ በጣም አብዛኛው የጭንቅላት ሰላም ማግኘት ከፈለጋችሁ አብዛኛው ወንዶች ብዙ ጊዜ እቅድ ታቅዱ። እቅድ ካቀዳችሁ የእናንተ እቅድና የነሱ እቅድ የተለያየ ነው። ስለዚህ አንተ መጥተህ እዚህ ጋር እቅድ አለኝ ብለህ ከመጣ የነሱ ጋር ይጋጫል ጭንቅላትን መበጥበጥ። ስለዚህ ነው እንደዛ አይደለም። ከዛ ምን አላችሁ ዛሬ ምን ታደርጋላችሁ ለማጠየቅ ነው ወይም እቅድ ምን አላችሁ ለምን ትኩናት በላም ከዛ ከነሱ ጋር አብሮ መቀጠል ነው። አይደለም እቅድ አታቅዱ አይደለም። እኔ እቅድ እኮ ማቀድ ጥሩ ነው እንዳልኳችሁ። እኔ ብላችሁ ግን የምታቀዱት እቅድ ከሆነ ለዛ ነው የሚጋጨው። እኛ ብሎ የሚታቀድ እቅድና እኔ ብሎ የሚታቀድ እቅድ ይለያያል። ስለዚህ እኔ ብላችሁ ካቀዳችሁ ይጋጫል። ለምን አይጋጭም? አሁን አንተ እኔ ለምሳሌ ዛሬ ማንንም ልጅ ማናገር አልፈልግም አንቺንም በቃ ብቻዬን ሪላክስ ማድረግ እፈልጋለሁ ብለህ ካቀድክ እኔ በቤቴ ግን እንደሱ ይያቅጃላል እኮ ብታቀድ ደግሞ የለም እንደዛ አይነት ብለህ ብታቀድ ግን አታታለኝ። ለምሳሌ ነው ጧት ስነሳ እኔ ጧት ተነስቼ ምሰራራው ሰራርቼ ለምሳሌ ቁርስን ከሆነ አብረን ምናምን በልተን ከዛ እንደዚህ ባክያርዱንም ጓሮውንም ይሰራራ ነገር ሰራለሁ ወይን አረጋለሁ ያስብያለሁ። እና ተነስተን ላይብረሪ ሜዳ ልጆች ወስጃለሁ ለልችላለሁ ወይ አንዳንድ ነገር አረጋለሁ ያስባለሁ። ተመጡና እናንተ ወይ ሾፒንግ እንዴት ወይ ያላሰብኩት አይሱልኛል። ኦኬ አሁን ገባኝ በቃ። ስለዚህ አሁን ባሎች ማቀድ ያለባቸው እቅዳቸውን ኦፕን የሆነ መሆን አለበት። በመሃል ላይ የሚገመጣ ነገር ካለ በቃ በላችሁ አስቡ። ግን
መቼም አይፈጸምም። ያው ይሁንላችሁ። አሁን ለነሱ እየነገርካቸው ያለው አግቡ እያልካን ነበር እንዴ? አግቡ ግን ውስጣችሁ ሲንከታታችሁ ያለው ነገር ይዘን እንገባለን ካላችሁ መጀመሪያ እዚያው እሱን አውጥታችሁ አስተካክላችሁ ነው ነፃ አድርጋችሁ ልጅና ሕፃንና ወረቀት የያዙን ይቀበላል የሚባለው እንደዛው ናቸው ነው። ወደ ፋሚሊ ወደ ትዳር ሲገባ ግን ይሄ በሁለቱም በኩል ነው መሆን ያለበት። ሴቷም እንደዛ ጓደኛ መታበዛ ከሆነ ወንበሩ በጣም ይጮሃል። በነገር ላይ ከሆነ ዘሴምቲንግ ነው ለወንዱ ብቻ አይደለም የሚሰራው እና በሁለቱም በኩል ባላንስ ካልሆነ ይዘገያል እንጂ ያ ጓደኛ አታጁ ሳይሆን አይኑራችሁ ሳይሆን ባላንስ ማድረግ አለበት። ባላንስ የሆነ መሆን አለበት ነው አይደል? እዛ ኢትዮጵያ ባላንስ ማድረግ ይቻላል። እዚህ ግን ከየትኛው ከስራው ጋር ነው ባላንስ ነው ከጓደኛ ጋር ነው? እዚህ ያለው በጣም ከባድ ነው። እንኳን ከፋሚሊ ጋር ራሱ ባላንስ ማድረግ አይቻልም። ከባድ ነው በጣም ሁሉ ነገር ነው። እያልከለው ማህበራዊ ኑሮ ነው እንዴ? ማህበራዊ ኑሮ ማለት እኮ ነው። ማህበራዊ ኑሮ ጓደኛ ነው እኮ ማለት ማህበራዊ ኑሮ ማለት እኮ ነው እኮ እንዴ። እኔ አሁን የግዴታ አንቺ ፓሪ ማይጨው ወጥቶ ከጓደኛ ጋር መጨፈር ለማጨፈር አይደለም ነው ምልሽ እኮ ነው እኮ እሱ ማለት ነው ትልቅ ተቆጣ ነው እንደሱ ብቻ አይደለም። አሁን ከስንት አንድ ጊዜ ነው እኔ አሁን እስቲ ከሰዎች ጋር የምንገናኘው እኔ የሆነ ነገር በጣም አስፈላጊ መቅረት የሌለብን የፋሚሊ ጉዳይ ካልሆነ በስተቀር እኛ ምን እንዳንገናኝ የፋሚሊ ጉዳይ ማንኛውም ጋር ትቀርሜ ነው ወይ አንቀርም። ግን የምንገኘው በጣም አስፈላጊ ሲሆን ግን ሁሉ ጊዜ እንደሱ አይደለም መሆን ያለበት። አንዳንድ ጊዜ እኔ በሳምንትም ወይም በሁለት ሳምንትም ወይ ከተፈቀረቀም ባወርም ቢሆን ግን እንዳንቺ ሁሉ ላይፍ ሌላውም ላይፍ አለና እስከጅልሽ አብሮ አይደለም። ከእንደገና ደግሞ ያንቺ ከስራ በኋላ ተመጣጣለ ከትምህርት በኋላ ልጆች አሉ ከልጆች በኋላ ወደሽ ከእንደገና ደግሞ ከዛ በኋላ ነው ጓደኛ ምናምን። ስለዚህ የራስሽን ብቻ አይደለም ጓደኛሽን ደግሞ ዛሬ እንገናኝ ዛሬ እኮ እዚህ ቦታ ነኝ ያለው ስለዚህ እኮ ነው ሲንግል የሆነ ሰው ነው ባለትዳር የሆነ ሰው ባለትዳሮችም ያው ነው ባለ ፋሚሊዎችም እንደዛ ናቸው። በጣም አስቸጋሪ ነው ሁሉ ነገር ከስንት አንድ አገናኝተሽ እስኪጁን አብረሽን ለመዝናናት የሚሆን ጌቱ ጌዘር ለማድረግ በጣም ከባድ ነው። ኤኒዌይስ እና ግን ትዳር በጣም ጥሩ ነገር ነው። መጨረሻው ያ ነው። ያ አይ በጣም ጥሩ ነገር ነው። ቀሌና አይደለም። ያ ትዳር ነው በጣም ጥሩ ነገር ነው። ግን እንደዚህ ደግሞ ከትዳር ምንም ነገር ሁሉ ነገር ገብተሽ ደስተኛ ፍልቅልቅልቅ ምናምን ብሎ ካላችሁ ውሸት እነሱ ውሸታም ናቸው። ውሸት ነው እሱ ነገር የለም። ግን ሰው ልጅ ነበር አይደለም ያ ሲሪየስሊ ግን እንደዚህ ስታዩ ቪዲዮ ላይ ምናምን ስታዩ ሁሉ ጊዜ ትዳር ማለት እንደዚህ ነው ብላችሁ ካሰባችሁ የተሳሳተ ነገር ነው። ዝም ቀላል አይደለም። ዝም ብሎ አይደለም እንደዚህ እንትን የሚለውና እኔ አንድ ሀገር መሪ ይቀልዳል ብዬ ነው የማስበው። ለምን እሱ አንድ ቤተሰብ ከመምራት አንድ ባታሊዮን ጦር መምራት ይሻላል። የሆነ ሰውዬውን አላውቀውም ቃል ትክክለኛው ነው ያላውቀውም ሰውዬው የተናገረ እውነቱን ነው። ያን ጦር ምንድነው እሱ በራሱ አመራር በዚህ ግባ በዚህ ውጣ ነው የሚለው። እዚህ ግን ሲመጣ ቁጭ ብላችሁ መጀመሪያ እናንተ ቁጭ ብላችሁ ባልና ሚስቶች መነጋገር አለብህ። ለማንኛውም ዲሲዥን ትንሽ የለም ትልቅ የለም። አይ ግን እኔ ቁም ነገር ግን ትዳር ውስጥ የሚል ለመግባት ስታስቡ ይህ ዩቲዩብ ላይ እንደምታዩት ሁሌ ደስታ ሁሌ ጊዜ እንደዚህ ደስ የሚል ነገር ሁሌ ሰርፕራይዝ ሁሌ ሳቅ ሁሌ ጨዋታ አይደለም። እና ያንን አይታችሁ አይደለም መግባት ያለባችሁ። ማንንም በነገራችን ላይ ነግራችሁ ማንንም ትዳር እንደዚህ ነው እንዲህ ነው ይላል። ሁሉም እየራሱ ነው እንጂ የሚያወራው እናንተ ስጋውበት እንደዛ ላታገኙት ትችላላችሁ። ስለዚህ ትዳር ማለት ብዙ ወደ ላይ መውጣት ወደ ታች መውረድ ብዙ ነገሮችን መተው ራስን አሳልፎ መስጠት የሚፈልግ ነገር ነው። እኔ ተረዳሁት በእኔ አስተሳሰብ በእኔ አመለካከት። ይሄ የማወራው ስለ ራሴ ነው። ብዙ ሰው ደግሞ ስለሚያጣው ነገር ነው የሚያወራው። ግን በማጣት ውስጥ የምታገኙት ነገር ብዙ ነው። እሱ ደግሞ አይነገርም። በጣም ብዙ ነገር ነው። ግን መጣላት አለ፣ መጨቃጨቅ አለ። ማንም ቁጭ ብሎ መቼም ሲጣላና ሲጨቃጨቅ ካሜራ ያነሳም። ደስተኛ ስትሆኑ ካሜራ አንስታችሁ ልትቀርጹ ትችላላችሁ። ምክንያቱም የደስታ እንትን ስለሆነ ማንም ለቅሶን አይቀርጽም እና ሁሉ ጊዜ ጭቅጭቅ አለ፣ መጣላት አለ፣ አለመስማማት አለ። በዛ ውስጥ ደግሞ ከእንደገና ሰላምም አለ እና እንደምታዩት ቪዲዮ ላይ የምታዩት ብዙ ጊዜ ደስታውን ብቻ ስለሆነ እንደዛ ነው ማለት አይደለም። ያ ማለት ደግሞ መጥፎ ነው ወይም ደግሞ ደስታ የለም ማለት አይደለም። ደስታው ስለሚበልጥ መሰለኝ እንደዚህ ሰው ረጅም ዓመት አብሮ የሚቆየው ከአንድ ሰው ጋር አስባችሁታል። ረጅም ዓመት አሁን ከቤተሰብ ጋር ስንኖር አግብተን እንወጣለን
ከባል ጋር ግን እና ከሚስት ጋር ስትኖሩ ግን ወጣለው ብላችሁ አይደለም የምትገቡትና በተቻለ መጠን ለመኖር ስለሆነ ሐሳባችን ከአንድ ሰው ጋር በጣም መኖር እንግዲህ አስባችሁት እንዴ አይ እሱም ተጽሟል አሁን እና ባላንስ ማድረግ ነው ዋናው እኔ ማለት አይደል ትዳር ማለት እኔ ደግሞ ታውቃላችሁ የሥራ ቦታ ቅጥር አይደለም ካልተመቸን ጥለን እንሄደው አይደለም አንድ ኪያስኩ አለቅም በጣም የሚገርማችሁ ነገር እኔ አንድ ኪያስኩ አለቅ ነግሬዋለሁ እኔ እስካሁን ህይወቴን ብዙም እንጆ አላደረኩትም አንድ 50 ዓመት ካም በኋላ መኖር ፈልጋለሁ ከዚህ በኋላ 50 ዓመት አንቺ እንግዲህ አይደሉት ቀደም ተጨቃጨቅንበት ነው እኮ ቀደም ተጨቃጨቅን በምን ተጨቃጨቅን መሰላችሁ 50 ዓመት ገና ካንተ ጋር 50 ዓመት ምን አመትልኝ እንደዛ አላልኩም እኔ እንደዛ አላልኩም ወራጅ ምናምን ብለን ሞሮት ይያሉ ያባሉ እንደዛ ብዬ አይደለም እኔ ከዚህ በኋላ ለአንቨርሰሪያችን ስጦታ ተሰጣተን አናቅም ለአንቨርሰሪያችን አይደል ተሰጣተን ሊሆን ይችላል ግን እንደዚህ ያስበንበት ስጦታ ተሰጣተን አናቅም ምን ማለት ማን አምጣለት አለ እና ስጦታ ተሰጣተን አናቅም ስለዚህ ከዚህ በኋላ ግን መስጣጣት መጀመር አለብን ስጦታ መስጣጣት አለብን ስለዚህ ከዚህ በኋላ 20 ዓመት ብንኖር ስጦታ መስጣጣት አለብን እላለሁ እኔ ከዚህ በኋላ 50 ዓመት ለመኖር ስለሆነ አንቺ መሄድ ከፈለግሽ መሄድ ትችያለሽ እንጂ እኔ ከዚህ በኋላ 50 ዓመት ነው መኖር የምፈልገው ከወረድሽ ረጂ ይለኛል ይወላችሁ ለነረደ ትራስ ያልኳቸው ነበር አሁን ኬኩን ብቻ እስከመበላ ነው ያ ብላለች ደምር ተናበለች ኬክ ነው ገዘ ኬኩን ማጥቼ ወርደ ያርግነው እሷ እስከበላቸው ታገስኝ ምናምን ያልሽ ነበር አሁን ኬክሽን በልተሻል ወይ እንግዲህ እኔ አለቅም ነግሬያቸዋለሁ እንደዚህ ያስኩ ያ ብለም እንደሰጠኝ አይደለም ስማ ተይም ብትልኝም እኮ አልተወም ችግሩ እኮ ይሄ ነው ያያችሁ ትዳር ማለት እንግዲህ እንደዚህ ነው ተይም ብትልኝም አልተወህም ምን ማድረግ አይቻልም ለማንኛውም አባችሁ ስለቆያችሁ ከልብ እናመሰግናለን ለሚመጣው አመት ደግሞ በሰላም ያደርሰን እናንተም አግቡ አንቨርሰሪ አክብሩ የኛንም ለማክበር እንደሚመጣው አመት ደግሞ ያብቃን አላገባችሁም ወልያላችሁበት ሰላም ይስጣችሁ ትዳራችሁ ይባረክ አገባችሁ ትዳራችሁ ይባረክ አላገባችሁ ደግሞ አግቡ እኔ አግቡ ብያላቅም ሱልፍቃ ዋናው አግቡ ብሎ ማንንም መናገር አራኔ ዝም ብዬ ነው እናቴ ዋልፋችሁ ቁጭ በሉ እንዳታገቡ ማይባል ይባል ምን ሆነሻል አንቺ አታገቡ ማይባል አይ በልጅነታችሁ እያገቡ ነው አሁን እናቴ እንኳን አግቡ በለናቸው ተይቅር እና እንደዛ ነው ላቸዋለሁ እና በቃም ወሬ ሰላም ዋሉ በልሽ ሰላሙን አትጥፉ የዛሬ አመት እንገናኝ Thank you for watching bye